We are back ነው ብላችሁ we are back በሌላ ዩቲዩብ ጋይሶች እንግዲህ ዛሬ እንግዲህ ከዋን ኤንድ ኦንሊ ከጎስት ጋር ነው ዛሬ የምንውለው ማለት ነው። የት ነው እየጠበቅነው ያለ ነው? ለንደን ካፌ ነው እየጠበቅኩት ያለሁት አይደል? ሃይሌ ለምሳሌ ተነላል ሃይሌ ካፌ ነው እየጠበቅኩት ያለሁት። እየመጣች ነው። ጥሬ ስጋ ልጋብዘው ነው። ገባችኋ? የሆነ ትንሽ የቮት ጭንቀት ላይ ነው ያለው አሁን በሰሞኑን ያለው ከአብዩኤል ጋር ትንሽ ግብ ናቸው። ሁለቱም ይመቹኛል። እንግዲህ እሱን እናወራበታለን ማለት ነው። ጥሬ ስጋ እየበላን አብራችሁን ሆኑ። ሰብስክራይብ ማድረግ እንዳትረሱ። እስቲ ሼር ኮፒ ሊንክ ምናምን ትላለህ የለም እዚህ ላይ ይመቻችሁ። አብራችሁን ሆኑ። ጎስት እየመጣች ነው መሰለኝ። በቃ ይመቻችሁ። ሰብስክራይብ አሁን እንግዲህ ይኸው ጋይሶች እንግዲህ ከስንት ፀሐይና ሙቀት በኋላ እንግዲህ ጎስትን አግኝተናታል። ተመልሰናል። ከ500,000 በላይ ሰብስክራይበር ያላት ቲክቶከር ፎሎወር ያለው ሰው ነው። በእግር ኳስ ብቻ ነው። በሌላ ነገር ደግሞ አስቡት፣ የሚከተለውን ሰው አስቡት። እና ዛሬ አብረን ነው የምንውለው። ከዋሳ የመጡ ደግሞ አንድ ጀለሶች አሉን። እስቲ ራሳችሁን አስተዋውቁ። ጆቫኒ የማንቾ ይባላል። ጆቫኒ የማንቾ ጊዜኛው ጎት ይባላል። ጊዜኛው ጎት ማነው ስም የሚያበላሽ? እሱ ነው። እሺ አንቺ ራስሽ እኔ ናቲ ይባላለሁ። ካሜራማንና ሶሻል ሚዲያ ማናጀር ነኝ። ዛፍ የሚያከብር እኔ ናቲ ልልበት እና ቴለሲ ማለች እንግዲህ እና እንግዲህ ዛሬ ወደ ጎስት ያው ኢንተርቪው እናረጋታለን። ኢማንዳ ስጋ ቤት እየበላን እየጠጣን እናወራለን ማለት ነው። አሁን ስካይላይት ነን። ጉዞ ጀምረናል ነው መላችሁ። ይመቻችሁ። ሰብስክራይብ ማድረግ እንዳትረሱ። ወራው ጋይሶች እንግዲህ ኢማንዳ ስጋ ቤት ይኸው ገና ከመግባቴ ይኸው ብሽሽቅ ተጀምሯል። ይኸው እሺ ኢማንዳ ስጋ ቤት ላይ ወሰን ግሮሰሪ ሳደርሱ ያለው ነው። ዩተርኑ ዞራችሁ ነው አሳያችሁ እና እዚህ ያበደ ነገር ነው። ያበደ ስጋ ቤት እንግዲህ ከአንደኛው አርሴናል ቀንደኛ ደጋፊ ጋር ከጎስት ጋር ተመጥቼላችኋለሁ። መኪና ውስጥ ማብረን ነበረ ታይታችሁናል። እና ዛሬ እናስቆርጠዋለን። ከየት ነው የምትቆርጡ? እኔ በቃ ነገር መታረ በድድ የሚታይ ይኸው እስኪ እንዴት አባቱ እንደሚያምር ይኸው ነጭ እንዳይበዛ። አንተ የምትወደውን ስጋ ታውቃለህ? አሳይ ፈጠቅ ሌላ ስለዛ አሳያቸው። አንድ የሚቆረጥ ስጋ አንተ የምትፈልገው ይቆርጠዋል እንደ ንብ ያበደ ነው። እንግዲህ ውስጥ ገብተን ጎስትን አንዳንድ ከናንተ የመጣውን ጥያቄዎች እየተጠያየቀን እያወራን እየበላን እናወራለን። አፕታይዘርም ነገር ጣል አድርግልን ለሱ ያው እንግዲህ ታውቁታላችሁ። እንግዲህ ወደ ውስጥ ነው። እሺ ጋይሶች እንግዲህ ምግባችን እስከሚመጣ የሆነ ነገሮችን እንባባላለን። እንዴት ነው? እኔ አባት እነሱን አናግራቸው ሳልበላ ማውራት በስ ገና ተርቧል። እኔም ተርቤያለሁ። አተም ሞዴ ራሱ ቀነሰኩ እንዴ ጨረስ እና እንዴት ናችሁ? አለን እንግዲህ ጆቭሎግ ይባላል እነዚህ እና አብረን እየተጫወትን እየበላን ስለ ኳስም ስለ ህይወትም ስለ ሁሉም ነገር እናወራለን። ህይወት ማነች ስለሷም እናወራለን። እንግዲህ ምግባችን ከመጣ በኋላ እንጀምራለን። በባዶ ድማ አላስወራቸው ብዙ መንገድ ነው የመጡት። ስለዛ ሰብስክራይብ ማድረግ እንዳትረሱ። ያበደ ኤፒሶድ ነው የሚሆነው። ይመቻችሁ። እሺ ጋይሶች እንግዲህ ምግባችን መጥቷል። እንግዲህ እንዳያችሁት ነው ያበደ ነው እና እንግዲህ ከጎስት ጋር እንቀምሰዋለን። ስለ ብዙ ነገር እናወራለን። አንደኛ ነው ማለት ይሄ በጮማ ነው የሚታኘከው ጋይስ በቃ ይሄን አሁን ብሎ ብሎ እና እንግዲህ እንበለዋለን።
ኤማንዳ ቁርጥ ቤት ነው ያለነው መታችሁ ፏፏ ተላላችሁ ያበደ ስጋ አለ ኤማንዳ ቁርጥ አለ ይቆረጣል ነው መላችሁ አብራችሁን ሁኑ ሰብስክራይብ ማድረግ እንዳረሱ ይመቻችሁ ሌላ ድገም በላን ነው እየጠጣን ነው እንዴት አየሽ ያበደ ነው ቃጠሎ ላይ ገብቻለሁ እና ጉስ ብር ስለተባልኩ ነው እንጂ በፍጹም 5 ስቴጅ አይደለም በጠላ ቀልድ እንዴት አየሽ አንተ አሁን የበላውን ስጋማ አያ ባንዴ ሞራል ስለላማ ባንዴ ማይነርጂ ያለና ወለል ለመሰለ በጣም ያበደ ነው ዲሽማኛው ሰማኝ የመጀመሪያው ጥያቄ ማለት ነው እንዴት እንትን ቲክቶክ ልጀምር ቻል ያበደ ነው ቴንክ ዩ በጣም እንዴት ቲክቶክ ልጀምር ቻል መጀመሪያ አጀማመሩ እኔ ቲክቶክ የጀመርኩት ቲክቶክ ሲጀምር የማንቼ ደጋፊዎች እያሸነፍንም ሲያበሽኩን በሽቄት እያሸነፍን ስለዛ እነዚህ ሰዎችማ የሆነ ነገር የሚናገራቸው ሰው መኖር አለበት የቲክቶክ ጀመርኩኝ ኳስ ለኳስ ብቻ ነው አውርቼ ማቀው ምክንያቱም ኢንትረስት የሚያደርገኝ ብዙ ነገር አለ ግን ስሜቴን በደንብ የሚቀሰቀሰው ኳስ ስለሆነ ስለ ኳስ ማውራት ጀመርኩኝ ኦኬ ያበረ ነው ስለዚህ የኳስ ፍቅሩ ገኖ ወጣ ማለት ያበረ ሌላኛው ጥያቄ ደግሞ ጎስት ገርፍሬንድ አለ ወይ ብለው ጠይቀውኛል የኔ ባሎች ገርፍሬንድ አለ ወይስ የለም እንደዚህ ለምጠይቅ ችግር ገርፍሬንድ ያበረ ነው በጣም የትኛው ተመችቶሻል ሁሉም ሴት ነው የሚያበረ ነው ግን እኔ አሁን እስካሁን ጥሬው ላይ ነኝ እሺ ጎስ አረ ምላስን ደከመኝ ካምባላ ምላሱን እስከሚደክመው ጋይስ ምላሱን እስከሚደክመው አስጨናነቀው ዘለሱላ ነይና ቴላ ጉርስሽ ቆይ አዘላ ተበጣ አይ ብዙ አላበዛውም እኔ የሚያቃጥል አለ የበላሽ ናት ሻኛ ካልበላ ችግር ነው እግዚአብሔር እሺ ያንተ በጣም ፌቨራይት ተጫዋች ማን ኳስ ተጫዋች ፌቨራይት ከማንኛውም ቡድን ኦል ታይም ነው እሺ ኦል ታይሙንም ንገረኝ በአሁን ሰዓትም ያለው ንገረኝ ኦል ታይም ቴሪ ሄንሪና ክርስቲያኖ ሮናልዶ ቤቴ ፖስተር ላይም አሉ ቴሪ ሄንሪ ስቱዲዮ ላይ አለ እሱ ግዴታ እኮ ግዴታ አለ እሱ ወይስ ሮናልዶ ከፈለክ እኔ ፉቴጅ ልክልሃለሁ የስቱዲዮን 10 ሰከንድ ቪዲዮ ትልቀዋለህ እዛ ስቱዲዮ ያለው የሄንሪም ፎቶ አለ ዋው ቴሪ ሄንሪ ማለት የጎስት ኦል ታይም ፌቨራይት ቴሪ ሄንሪ ነው እሺ በአሁን ሰዓት ክርስቲያኖ ሮናልዶ ነው ማትርሳው ክርስቲያኖ ሮናልዶ በጣም ይመችሻል ሜሲ ፌቨራይት ተጫዋች አይደል ጎስት ሜሲ ወራሽ እንደዚህ እያስጨነቅሽ ነው በስመ አብ እየበላን ነው ማውራት ያለብን ግድ ብለሽ ክርስቲያኖ ሳወራ አታጉርሱ ሌላ ሰው ይጠራስ ካዛ ሜሲ ታጉርሱ ሜሲ ታጉርሱ አለ ካዳታው እሺ አረ በለው መርገን ግድ ወደፊት ምንድነው በዚህ ባለህበት በስፖርቱ በቲክቶክም ወደፊት ምንድነው ሐሳብ
ያው አሁን እስካሁን ባለው ከፍተኛ የሆነ ተጽዕኖ የኳስ ኮንቴንት ክሬተሮች ብቻ ከፍተኛ የሆነ ተጽዕኖ መፍጠር ይችላል። ከዚህም ያድጋል ብለን እንገምታለን። ወይንም ኳስ በጣም ብዙ ኢትዮጵያዊ የኳስ ፍቅር አለ ከምትገምቱት በላይ። ቲክቶክ የሚከፍት ሰው አለ ኳስ ኮንቴንት ክሬት ለማየት ብቻ ኮንቴንት ክሬተሮችን ለማየት ብቻ ቲክቶክ የሚከፍታል። ቲክቶክ አካውንት ይከፈታል ደስተኛን ለማየት ብቻ ከኳስ በኋላ እኛም ማየት እንፈልግ እና ይሄን ደግሞ እኛ እውቀት ጨምረንበት ጥራት ያለው ኮንቴንት ጨምረንበት ውጭ ሀገር ባይዘይ በጣም ብዙ የሚሰሩ ኮንቴንቶች እየተሰሩ ነው በእግር ኳስ ዙሪያ ማለት በዛ ደረጃ የሆነ ኮንቴንቶች ማምጣት ነው የምፈልገው ወደዚህ ሀገር። ናይስ ያበደ እሺ ምንድነው ይሄኛው ጥብስ ነው? ብረት ምጣዱን ከ10 ስንት ሰጥታላችሁ? ከ10 9። እሺ ጎስትስ? እኔ ስጋ ካሉ 10 ነው። አንተስ? 8.5 ጥሬው ነው ግን አንደኛ የተመቸኝ ጥሬ በጣም አልወድም ግን ጋደማ በድድ የሚታኘክ ጥሬ ያምጣልኝ አልኩት በምላስ የሚታኘክ ጥሬ ነው ያመጣል። ያበደ በምላሴና በላንቄ እንደ አያችሁ ጋይስ እዚህ መጣችሁ ሞክሩት። እሺ ወደ ሌላኛው ጥያቄ እንሄዳለን። ጎስት አብዛኛው ጊዜ ከአብዩኤል ጋር ምናምን ብሽሽቅ ላይ ነው የምናየው። ከዛ ውጪ እንዴት ናችሁ? አብዩኤል በጣም ሞደደ ደረሰ ነው። ቲክቶክ ላይ ያፈራሁት ብቸኛ መጀመሪያ ጓደኛዬ አቢ እና ያው ተቃራኒ ክለብ ጋር ስለሆነ አጠቃላይ ቁጭ ስንል ወጋ ላስላስ ግዴታ አዎ አስችሎም ዝም ማለት ከዛ በተራራ ግን በጣም ሞደው ጓደኛዬ ነው። በቃ አስቀይሟለሁ በቅርብ ይሄ የቲክቶክ ቮቱ እናንተን የተቆጣጠራችሁት አቋም እኛ ግዴታ በሃይማኖት ነው ማድረግ አለብን። ምንድነው ሙሴ እንትን ስለሆነ ነው እንትን ስለሆነ ነው። እኔ ግን የምመርጠው ኃይላብን ነው አለቻለኝ። ፓትሮን እንደዛ ፓትሮን ያለው እንደዛ ፓትሮን እኔ የምመርጥለት ሰው እየደነሰው አለ ሰው እንትና አክቹሊ ኃይላብን እኔም በጣም ይመቸኛል። ኃይላብን ጀት ምናምን ነው እሱ ባይዘው እንድታቆልኝ የምፈልገው ነገር ኃይላብን እሷ ወደ ማለት ነው ግሩፕ ኒውስን ሶስቱ የአርሰናል ደጋፊዎች ማማ ኃይላብን ሙሴ ሰለሞንን ግሩፕ ኒውስን የአርሰናል ደጋፊዎች ናቸው ሶስቱ። ስለዚህ ምን ትላለህ? ምን ትላለህ? እንደዚህ ያው ዘንድሮ ዋንጫ ለምትበሉ እያሳያችሁ አይመስልም? በክሬቲቭ አዋርዱ ዋንጫ ልንበላ ነው። ቅድም ምንድን ነው ያለው? ዋንጫ አርሴናል ከበላ ከሀገር ለቅቄ እወጣለሁ ብሎ እንደ ፕሪሲዝም ኬንያ ገባል። ገባ እንደ ኬንያ ገባ። እየቀለከኝ ነው መንገዱን ጨርቅ ያድርግለት። እንደዛ ነው የሚለው። ስለኔ ባይዘይ ማለት ነው የኢትዮጵያ ሕዝብ ማለት ነው ቀልድ ምናምን ነገር ሊመስል ይችላል። ቀልድ ነው እስከሆነ ጊዜ ድረስ አንተ ከሰረስክ እሱም ይሰርሳል። ቀልድ አይደለም። ኦኬ እና ጎስት እንዴት ነው ስፖርት ዜናዎች በጣም ስፖርት ላይ ምናምን አለ። ጂምስ እንዴት ነው ብለዋል? ባይዘይ ሰውነቱን አይታችሁ እንዳትገምቱ። የክሳበል ነው ይደረስ በደንብ ነው እግሩን ሲያረሳ ማርሻል አርቲስት ነኝ። አይቀለኝ እሱንም ከመጀመሩ ማርሻል አርቲስት ከልጅነቴ ጀምሮ ትሰራ ነበር። ስፕሊቱን ላሰራ ነበር። ሳላየው አላም አብዩኤል ላይ ሰረዝርበት አላየው ምን ኤአይ መስሎ ነው ኤአይ ነው ብያለሁ። አንተ ስፕሊት ትሰራለህ? ሰራ ነበር። አሁን ትንሽ አንዴ ከተቀጨቆ ትንሽ ፕራክቲስ ታደርግ ይመለሳል። እና ወደ እንዴት ነው ጂም ምናምን ወፍራም ነበርኩ። ህይወቴን ሙሉ ወፍራም ነበርኩ። በተለይ ከ9 ዓመት ጀምሮ የሆነ አጎቴ ቤት ሄጄ ምስር ክክ በልቼ ወፈርኩ። ምስር ክክ በልቼ ወፈርኩ ለመለፋጣኝ እና ይሄን ማስታወስ ራሱ ማዘር ስለነገረችኝ ግን ማርሻል ከ8 ዓመት ጀምሮ ቴኳንዶ፣ ውሹ፣ ምንድነው
ሞይታይ እና ጁጁሱ ትሬን አድርጋለሁ እስከ 21 ዓመት ድረስ። በስዋ ከ11 ዓመት በላይ የማርሻል አርት ኤክስፒሪየንስ አለ። ኦኬ እና እንትን ሰውነት ለታቱ ዘላታ በቃ ባጭሩ don't just say book by its cover cover the book by the ከነ ቦርጬ ማን እዘርራል ያንን ጥርጥር ነው ነገር እሺ ሌላኛው ጥያቄ ነው ዳንኤል ኮርሚ ወፍራም አይደል? ዳንኤል ኮርሚ ማለት አታውቀውም? አራት UFC የምታየው ሰው ቤተሰቦች እኔ ዳንኤል ኮርሚ ይበል UFC ላይ እንዴት ነሽ? ኮነር መግሪገር ምናምን እኮ ዳንኤል ኮርሚ እኮ ከዛ እሱ ነው እንዴ? አካውንት አለኝ እኮ ስለዚህ አለ አጠቃላይ 30,000 ፎሎወር አለ። ስለ UFC ብቻ ነው የማወራበት። ሰሞኑን አይሆናል ስለዚህ ባወርቻለሁ አምልጠኝ እሷን መቼም ማረሳለሁ። ስለምን ክረምት ዝም ቦታ ይዋል ኳስ አልነበረ ኳስ እኮ በጣም ጭንቀት ላይ እንደነበረ ያውቁት በሱ እናቴ ኳስ ሳይኖር ሲቀር ማለት ምንድነው ባዶ ይሆናል። ስለለቀ ብዙ ሰዓት ኳስ ስለሚይዝልን ማለት ያቺ ብዙ ሰዓት ባዶ ሰዓት ስትጎል አይምሮ ላይ በቃ በጣም ኤምቲ የሆነ ነገር ይመጣል። ገባ ያቺን ሰዓት በሆነ ነገር መተካት አለበት። ኦኬ ለዛ ነው የሆነ ኳስ ሲጠፋ ምንድነው ያለው? ይተከል ምን ቀል ነው? ማን አስፋልት ላይ ቆሞ የሆነ ነገር ሲያወራ ሰምቻለሁ እኮ እንጨት ቀልድ አብ ኳስ ጠፋ። ስለዚህ ኳስ ሱስ ነው ማለት ነው። ያለምን ጥሩ ሱስም በላይ ነው። ኳስ ሱስም በላይ ነው። የምር ያለ ለሳም ላይ እኮ ካካ የሆነ ቡድን ነው የምንደግፈው ነው አሉ። ኳስ እኮ ነው እሱ ብቻ ሳይሆን አሁን ኖርማል እኔና እኛ አሁን ዛሬ ጎስተን ለመጀመሪያ ጊዜ ነው ያገኘነው። ያገናኛል ሌላ ነገር አይደለም። እግር ኳስ ኮንተንቱ ያገናኛል። ስለዚህ አሁን ኮንተንቱ በጣም አብዛኛው ሰው ኮንተንቱ ይልቀው ሰው አለ። እኔ እንደ ቤተሰቦቼ ነው የማያችሁት በኳስ ብቻ ማለት ነው። ግን ዛሬ ነው የተገናኛችሁት? ዛሬ ነው የተገናኛችሁት? አሳልጆች ናቸው። ዛሬ ነው የተገናኘነው። ረጅም ዓመት አብረን እንደቆየ ሰው ነው የምንሆነው። በጣም በውስጥ መዞር ቀደም ሁሉ በጣም ነበር ከመኪናው ጀምሮ በጣም ነበር ስታወሪ የነበረው። የሆነ ሁሉ ቀን የተገናኙ ሰዎች ነው የሚመስለው ማለት ነው። ምን ተዋወቅ ነው እንተዋወቃለን። ገባ እነሱ አዋሳ ነው የሚኖሩት እኔ እዚህ ነው የምኖረው። ግን በኮንተንት ክሬተር በኮንተንቱ ብዙ ተገናኝተናል፣ ብዙ ተነጋግረናል። ኦኬ እንትን ነው በቃ እንትን ይላል ኖርማል ጎስት ምን አይነት ባህሪ ያለው የሚለውን ኳሱ ላይ እዛ ጋር ስለምታየው መተ ያን ነገር አወንሰተ ነው የምቀለደው። ሌላ የተለየ ነገር የለውም። ግዴታ ምን አይነት አንጨነቅበትም። ገብቷል። እግር ኳሱ ላይ ነው ያለነው። ገስት ላይ መወያየት ካለብን ገብተን እንወያያለን። መጠየቅ ያለብንን ሐሳብ እንጠይቃለን ማለት ነው። ስለዚህ ኳስ እንደ አሁን ለሌላ ሰው አሁን ለምሳሌ እኔ በጣም ኳስ የማይሰው አይደለም እኔ በጣም ኳስ የማይሰው አይደለም ግን አሁን ለምሳሌ መጠጥ እየጠጣ እንደ መግባባት ማለት ነው በሉ ይሄኛው ሳጠጣ ምናምን ነው ጓደኛ ሙጫ ነገር ኳስ ነው መጠጣችን ኳስ ብዙ ማያይ ሰው አይደለም ማለት ቤተሰቦቻችን ከባድ ኤክስፔሪመንት አሳያችሁ። እሺ ብዙ ኳስ አጣይማ ለማደጋፊ ተናገር እንደምዝም ነው አውቆ ቆይ ከዚህ በፊት ተገኝ እኔ አውቃለሁ እኮ ምን ማንችስተር ኳስ ማያይ ሰው የዩናይትድ ደጋፊ በማስረጃማ እቺ ለመናገር እና ታዲያ አንተም አታይም አንተ ማንሰም እንዴ ነው ተደጋሚያችሁ ነው በጣም ታዋቂ እኮ ነው። የኛው እኮ ክርስቲያን መስጊድ ያለ ሰው ነው። ክርስቲያን መስጊድ እሺ ድምቀታችን ነው። በተለይ ማን ነው ትራንስፈር ዊንዶ ሲመጣ ማን ፋብሪሲዮ ሮማኖ እና ጆቫኒ አሁን ኢኮኖሚስ ያለው ኡጋንዳ ይትዝና የኡጋንዳ ሚኒስትር እኮ እኔ ኢኮኖሚስ አይቻለሁ። እግዚአብሔር አሁን ጓደኛዬ ነው። አንድ ሰፈር ነን ምናምን ስቱዲዮችን አንድ ቦታ ነው ለስራ አንድ ቤት ውስጥ ስቱዲዮ ዩቲዩብ የምንሰራው እና ግን የሱን ቪዲዮ አብረን እኮ ኖርማል ዝውውሩን እኮ አብሮኝ አይቶ ቪዲዮ ሲሰራ ላየው ወጥቼ እጄ ሊሆን ይችላል ቤት ገብቼ እያየው ስቃለሁ የሱን ዝውውር እያየው ማለት አንተ እየተሳሳትክ እኮ ማንቸስተር የምታስበለው ትላለህ። ማንቸስተር አያስበላም ራሱን ያስበል። እሺ ምንድነው መሰለ ድሮ ማለት ይሆናል በልጅነት በስንት ዓመት ነው ኳስ ማየት የጀመረው? ጆቫኒ እኔ ነው በስንት ዓመት የሁላችሁ ነው? መጀመሪያ የመጀመሪያ ኳስ ዓለም ዋንጫ 2002 ኦኬ 2002 ዓለም ዋንጫ 2002 ዓለም ዋንጫ 3 ዓመት እስማ ከባድ ነው
እኔ ገና በዳዴ ለዚህ ነው እኮ ከሃይላይት መርቻንቶች ጋር ማውራት አልፈልግም ከጻልጆች ጋር እኮ እውቀት እየቀሰምን አንዴ እኔም የኔም ፋኖች አብረን ነው እውቀት እየቀሰምን ያለነው የመጀመሪያው ኳስ ያየሁት የዓለም ዋንጫ ነው 2002 ዓለም ዋንጫ ሳውዝ ኮሪያ እና ጃፓን ነበር የተጋጨው ብራዚል ለመጨረሻ ጊዜ በላችበት ማለት ነው አሁን በኋላ አትበላም ብራዚል ተቀጥቅጣለች አይ እኔ ድሮ ልጅ እያለሁኝ ማለት ነው በጣም ነበር ብራዚል የምወደው ምክንያቱም ኳስ የሚችሉ ሰዎች ምናምን ፍላሽ ምናምን በጣም ጭዌ ምናምን ነገር የሚጫወቱ ምናምን ተጫዋቾች ስለነበሩ ከዛ ያደኩ ስመጣ ዩኤፍሲን ከተዋወቁ በኋላ የብራዚላዊ ሰውን አስተሳሰብ አይምሮ የበለጠ ተረከበ ብራዚላኖች በተፈጥሯቸው ጀስት አብዛኞቹ ነው ወይ የክለብ ብራዚላዊ ናቸው ወይ የቸርች ብራዚላዊ ናቸው የክለብ ወይ ከምሳሌ ልስጥ ካካ ታቷለው የቸርች አልሰን ታቷለው እነዚህ ጋር በጣም ብራዚላዊ ታቶ ራሱ አምናት ሹሪ አልሰን ማርቲኔሊ ታቷለው እነሱ ናቸው እነዚህ የቸርች ብራዚላዊ ናቸው ኦኬ ስታናግራቸው ራሱ ለአምብል ነው ምናምን ነገር ፈጣሪ ስላገዘኝ ምናምን ይለዋል ሌላኛው ደግሞ የክለብ ብራዚላዊ ጸጉሩን ብሎ እንደሚቀባው ማለት ጥቁር ሆኖ ጸጉሩን ብሎ የሚቀባ ለምን ነጭ መሆን የሚፈልገው በራሱ ላይ ተማመን ማለት ኢንፌሪዮሪቲ ኮምፕሌክስ ይባላል ኤግዛክት አለባቸው በጣም ከአፍሪካ ውስጥ ኮንጎኒዞች ላቲን አሜሪካ ደግሞ ብራዚላኖች ነጭ መሆን በጣም ይወዳሉ እና የሚገርመው ነገር ደግሞ ማለት ነው ወደ ብራዚል የተወሰዱት ብራዚል ጥቁር ናቸው ወደ ብራዚል የተወሰዱት ባሪያዎች ደግሞ የሚገርምህ ነገር ከየት ነው የመጡት ከኮንጎ ሳይቀየሩ እና ዩኤፍሲ ሳይ ማለት ነው ምን ተረዳሁኝ ላይፍ ላይ ሁለት አይነት ሰው አለ ሚስማርና መዶሻ አይደለም እና መዶሻ መሆን ብራዚሊያኖች በጣም ይችሉበታል ዩኤፍሲ ፋይተር እያሉ ሲደበደበው ማለት ነው በቃ አቶ ይቀውጧል የሚገራርም ኪክ ምናምን ቶ ይችላል አይደል ሚስማር መሆን ግን አይችልም ይሰበራል ወዲያው በቃኝ እጅ ይሰጣል ተስፋ ይቆርጣል ገባህ አይደል እና ይሄን ነገር ዩኤፍሲ ላይ ካየው በኋላ ይሄን ጸባያቸውን እግር ኳስ ላይ ያሉ ብራዚሊያኖች ላይ ራሱ ማስተዋል ጀመሩ ቪኒሲየስ ጁኒየር አሪፍ እየጮቱና ተቀየሮ ሲወጣ ምንድነው እንዴ ነው አክት የሚያደርገው ራሱ ከዳኛ ጋር ምናምን ነገር ከእንትና ከደጋፊ ጋር ምናምን ይለቃቀፍና ደጋፊ ዘረኛ ሆነብኝ ብሎ ያለቅሳል ስላልሆነበት እኮ አይደለም ኦፍ ኮርስ ዘረኛ ሆኖበታል ግን በቃ ራሳቸው ክሬት የሚያደርጉትን ፕሬሸር መቋቋም አይችሉም በተቃራኒ ደግሞ ቦክሲንግ ከምታይ ከሆነ ዩኤፍሲ ከምታይ ከሆነ ምን ነገር ከምታይ ከሆነ ሜክሲካዊ ነው ውስጥ ሜክሲካዊ ማለት 12 ቁጥር ሚስማር ማለት አትመታው ኦኬ ገባህ እጅ አይሰጥም መቼ እና አንደኛ እንደ ኢትዮጵያዊ ማለት በጣም ኩራት ያለ እጅ ማንሰጥ ማንሰበር ምናምን ሰው ነን እንላለን ስለዚህ እንደ ኢትዮጵያዊ እኔ ሊስበኝ የሚችለው እንደ ሜክሲካዊ አይነት ሰው ነው እንጂ እንደ ብራዚላዊ አይነት ሰው አይስበኝም ኦኬ እግር ኳሳቸውን በወደው ፋይቲንግ ስታይላቸውን በወደው ከጊዜ ወደ ጊዜ ለብራዚሊያኖች ያለኝ ክብር እየቀነሰ መጣ ምክንያቱም እጅ ስለሚሰጥ እኔ እጅ የሚሰጥ ሰው አልወድም እና ብራዚል በዛ ምክንያት ዓለም ዋንጫ ካሁን በኋላ ትበላለች ብዬ አላምንም በተለይ in the next 10 years እንጃ ስለዛ ማን ይበላል ያው 2026 ወን ያለው ሀገር ነው ወን ያለውና ፓስ ትንሽ እንትን ያለው እኔ አሪፍ እድል የሚሰጠው ፈረንሳይ ግን ያው ሰሚ ፋይናል ላይ የምትወርቅ ትመስላለች የፈረንሳይ ሚድፊልድ በቂ አይደለም ፖርቹጋል ግን አይሄድ በእውነት እኔ ባኖ በደጋፊ ደረጃ ምናምን በጣም ሮናልዶ እንዲበላ ስለምትፈልጉ ተስፋ ታደርጋላችሁ ምናምን እንጂ የፖርቹጋል ቡድን ካየኸው ማለት በጣም ሲኒየሮቹ በጣም የበላይ የሆኑበት ነው። አሁን ለምሳሌ የፖርቹጋል ሚድፊልድ መሆን ያለበት ቪቲኒያ፣ ኔቬስ እና ብሩኖ ነው መሆን የነበረበት። በርናንዶ ሲልቫን ኔቬዝን ራይት ባክ ምናምን ሲኒየር ተጫዋቾቹ አሰልጣኙ የሆነ ነገር የማዘዝ ምናምን ስልጣን ነገር ያላቸው ይመስላል። ኦርጋናይዝድ አይደለም ቲም በደንብ አልተናበበም አልተዋሃደም። ከፖርቹጋል እንግሊዝ እንደውም ትንሽ አሪፍ ይሄዳል ብዬ ገምታለሁ። አርጀንቲናን እንትን ማድረግ የለብንም ግን እንደ 2022 ይሆናል ብዬ አልገምትም። ክርስቲያኖ ስቲል ይኖራል ይኖራል ኦፍኮርስ ይኖራል። እሱ ቢበላ ሙዴ ነው። እሺ ወደ ቀጣዩ ጥያቄ ስንሄድ ጎስት ህይወት ላይ ከኳሱ ሉጣና ህይወት ላይ በምን ህግ ነው የምትመራው? የራስ የመኖሪያ ህግ ምንድነው? የትንፍጩ ዱቄት ነው አምጪ በሐሰል ታውቃለህ። በቃ ብር ነው የምወደው ከምንም ነገር በላይ። ኦኬ ዛሬ ለዚህ ተከፍለኛለህ
ችግር የለውም በነፃ ስለጋበዝከኝ ብር ነው እሺ ኦኬ እሺ ብር ለመስራት ምን ማድረግ አለባቸው ኬት ዝም ብሎ አይመጣም እኮ በጣም አሪፍ እኮ እንዴት ንግድ ዓለም ላይ ኮንክ ያለው ለምሳሌ ንግድ ዓለም ላይ ድሮ ነጋዴ ነበር አላዋጣ እስቲ ያው እየሞከርኩ ነው እሺ አንተ ቀጥል ንግድ ዓለም ላይ ስትሆን አክቹሊ እኔ በደንብ ስለ አንድ ዘርፍ ንግድ ላይ ሆኖ ማለት ስለ አንድ ዘርፍ ለምሳሌ ጫማ ከሆነ መሸጥ ፈልገው ጫማ ዝም ብለህ ተነስተህ እኔ ጫማ እሸጣለሁ ምናምን ብለህ እንትን ከማለት ይልቅ እስቲ ጫማ በደንብ ከሚሸጡ ሰዎች ጋር ንክክ ይፍታል እነሱ ማቅረብ የሚሆን መረከብ ጀምር ከነሱ መረከብ የሚሆን ለነሱ ማቅረብ ገባህ ከዛ ለዚህ ኔትወርክ ውስጥ ብዙ ሰዎች ተዋወቃል የእውነት ትክክለኛ ምርጥ ቢዝነስማን የምትሆን ከሆነ ደግሞ ማለት ኔትወርክ ውስጥ ገባህ ማለት ከኔትወርኩ እኩል አይደለም ታዲያ ኔትወርኩን በጥሰው ልታርግ ይችላል የራስ መንገድ ሊኖር ይፈጠርልሃል ኤግዛክት ሁሌ አስተሳሰብ ነው ባይዘ ንግድ ላይ እንትን እና ኦኬ አንተ ነጋዴ ነበር ሙሉ ቤተሰቤ ነጋዴ እኔ አሁንም ነጋዴ ኦኬ ምን ነው መስጠት አይ ስለ ፐርሰናል ቢዝነስ ብዙ ማውራት አልፈልግም እሺ እሱን በሻሸመኔ ኦኬ እሺ ጋይሶች እንግዲህ ማስታወቂያ ሰዓት እንደገና ክትፎ ታጅባ አምሮባት ነው የመጣችው እንደዚህ ፏ ብላ በሌላ መታለች እንግዲህ የተጫወትን እየበላን እያለን ነው ጀለስ ተዘርሯል ላቦላው ቦታ ከፍታለሁ ክትፎ ታጅባ መታለች ያለነው እስካሁን ኤማንዳ ቁርጥና ባር ሬስቶራንት ነው ያለነው በጣም መስተንግዷቸው ሁሉ ነገር ያበደ ነው እንዴት አያችሁት ያበደ ነው በጣም ያበደ ነው ናይስ እሺ ወደ ሌላኛው ልግባ ከመቀጠርና የራስን ስራ ከመስራት የትኛው ይሻላል ከዛ በኋላ ሌላ አንድ ጥያቄ አለ ባይዘዌ አንድ ሰው ጎበዝ ቦስ ለመሆን ጎበዝ ኤምፕሎይ መሆን መቻል አለበት ለማዘዝ መታዘዝ መቻል አለበት ኢቭን ውትድርና ራሱ ከመጣ ጀነራሉ እግረኛ ነበር እየታዘዘ ነው የኖረው እየታዘዘ ነው ስለዛ ማዘዝ እንድትችል መታዘዝ መቻል አለበት ዝም ብሎ ሲወለድ ዝም ብሎ ማዘዝ የምትችል አይችልበትም ሰው እኔ ከዩኒቨርሲቲ በኋላ እዛ ቤተሰብ ውስጥ ቢሆን ትንሽ የሆነ አውቶሪቲ ያለበት ስልጣን ምናምን ደረጃ ምናምን ያለበት ቦታ እንዲኖር ስለፈለኩኝ ቀጥታ ለፋዘር ሳይሆን የሰራሁለት ላልኩት ነው ኦኬ አንተ የምትፈልገው ስራ ምንድን ነበር የዛኔ አጎቴ የሚሰራው ስራና እኔ የተማርኩት ትምህርት ተሰራ አጎቴ ሪል ስቴት ዴቨሎፐር ኦኬ ስለዛ አንተ ያንን ስራ እስከምታገኝ የምትፈልገውም ስራ ነው አይደለም ለምንድን ነው እኔ ምንም አሪፍ ደሞዝ አለው ወይ አሪፍ ትርፍ አለው ምናምን ሳይሆን እሱ በኋላ የሚመጣ ነገር ነበር ግን ልክ እንዳልኩ ለመምራት መቻል አለብህና አንዳንዴ ማን አባትህ ጋር ስትሰራ ምቾት ይሰማል ባዳ ስራውን አታጣውም ምናምን ብለህ ስለምታስብ ምናምን ኮንፊደንስ ምናምን ነገር በጣም ሃይ ነው ምናምን አመሳስ ልትገባ ትችላለህ ራስ እንደ ቦስ ነው የምትለው እኔ ደግሞ ራሴ እንደ ቦስ ማይበት ቦታ ሳይሆን የፈለኩት ጀስት በቃ ነው ኦፍ ኮርስ ትንሽ በቤተሰብ ነው ኦብቪየስሊ ግን ኃላፊነት አለና ኃላፊነቱን እንድትወጣ ይጠበቅብሃል አለበለዛ ቅር የሚለው ሰው አለና ደግሞ አጎቴም ፓርትነሮች ስላሉት ባስፎግረው አጎቴ ነው የሚፎግረው የበለጠ ዶብ ጫና አለ ለምሳሌ የበለጠ ጫና አለ ለዛ አጎቴ ድርጅት 3 አመት ሰርታ ልምድ ለመውሰድ ማለት ናይስ ደስ ይላል እሺ ጋይሶች እንግዲህ ወደ ፕሮግራማችን ማጠናቀቂያ እየደረስን ነው ምግቡን ጸጥ አድርገናል ጎስ እና ቡና እንዴት ነው እኔ ቡና ይመቸኛል ስለሚመቸኝ ነው ማለት ነው ስለኔ በጣም ዊርድ የሆንኩ ሰው ነው ኦኬ በጣም ከተመቸ ኦብሰስድ ልትወጥ ማለት ኦቨር ታደርገዋለህ አሁን ምሳሌ አዲክቲቭ ፐርሰናሊቲ ያለ አለ እና እኔም እንደዛው እንትን እለዋለሁ ወዲያውኑ አንድ ነገርን በቃ አይደለም ሊይዘኝ የሚችል ነገርን ሬኮግናይዝ አደረገውና ቶሎ መፍታት ኤግዛክትሊ ይሄ ስለዛ እንደ እናንተም ሌሎቻችሁም እንደዚህ አዲክቲቭ ፐርሰናሊቲ ቶሎ ሱስ ውስጥ የሚያስገባችሁ ሰዎች ካወቃችሁ ሱስ የሚያስይዛችሁን ነገር አትቀጥሉበት ቾኮሌትም አልበላ ቾኮሌትም አትበላ ቾኮሌት እሱንም በጣም ስለምወድ የምትባል ቺካል ቲክቶክ ላይ ይመቻት ቾኮሌት ናት ግን ቀመሷት ግን ከቀመስኩ ማቆም አልችልም ነው
ስለ ትክክለኛው ቾኮሌትም ሳወራላችሁ ሲሪየስ እየቀለኩ አይደለም። እኔ ቾኮሌት እንደዚህ አንዷን ቀምሼ ዋው ይጣፍጣል ምናምን ብዬ ማቆም አልችልም። ኦኬ ያለውን እንዳለ ጠረጴዛ ላይ ያለውን ቾኮሌት እንዳለ በለዋል ካልጨረስከው። እና እንደዚህ አይነት አንድ ያቺን ጣዕም የምትጣፍጠውን የቾኮሌት ጣዕም አፌ ውስጥ ላለመክተት ነው አላማው። ምክንያቱም ኢሚዲየትሊ ጭንቅላቴ ላይ ማለት ቾኮሌት ትፈልጋለህ ስትለኝ አልፈልግም ብዬ ይቀርብኛል። ችግር የለም አንዴ ከቀመስኩት አንተ የቾኮሌት ጣፍጣል ብዬ በቃኛውን እና ልጅ እያለሁኝ እኔ በጣም በጥርስ ህመም ተሰቃይቻለሁ። ለሊት 8 ሰዓት ላይ ምናምን ነገር ፋዘር ዶን ዴንታል ክሊኒክ የመጀመሪያው ዴንታል ክሊኒክ ነው ፕሮሞሽን የሰራሽ ሳላስበው ብቻ ዴንታል ክሊኒክ አልከፈለኝም። ጥርሱን የጨረሱ ዶን ዴንታል ነው። እኔ በጣም ጣፋጭ ተመጋቢ ነኝ። ቡና አይወድም እሱ ቡና ከጀመረ እኔ ጣፋጭ በጣም ይወዳል። በጣም አሁን የድሮ ፎቶ ነው ተሸፋፈች እሱ ብለኛል። ኦኬ በጣም እቺ ነበር እና ጣፋጭ ነው ያዳነ ነው የገደለ። እሺ ገጠመኝ ምን አለ? ገጠመኝ ስትል በቲክቶክ ሊሆን ይችላል በመኪና ሊሆን መኪና የነዳ ሊሆን ይችላል። መኪና አሁን ቅድም መኪና የነዳ እንደ ጎስት ምናምን ማንቸስተር ምናምን ብለውክ ነበር። አሱሊ ነው በቀን ውስጥ ቢያንስ አንድ 10 ሰው ምናምን መንገድ ላይ እንደዚህ በመኪና እየሄድክ እንዴት ነው እናሸንፋለን እንደዚህ ምናምን አትጋጭም? ይገርማል። ይሄን የሚያክል መነጽር ግድንግድ እንደዚህ የሚሸፍነኝ መነጽር አድርጌ መኪና እየነዳሁኝ ከዚህ እኩል ከኔጋ የሚሄድ ሰው ከዚህ የሚያልፈው ማለት ትንሽዬ ሰከንድ ነው ያለው 2-3 ሰከንድ ከዚህ የሚያልፈው ነው። በውስጥ መጨኛለሽ በመስኮት ቅድም እየሄድን እንደዛ አስጨንቀው ነበር። ሁሌ ነው ቪዲዮ ላይ ካለተ ያደረገው እና ብዙ ጊዜ የማንቸስተር ደጋፊዎች ናቸው። አፈር ብሉ ዲቤክን አቃጥለን ልደፈው አሸንፎ ለዛው አጠገቤ መጥቶ አሸንፎኝ ማለት ነው። እስካሁን ግን ያቃጠልኩት ያለው እኔ ነኝ። እና የብቻ ያበደ ቆይታ አይደለም። ብዙ 1-2 ክሌቨር ወርድ ፕሌይ ተጠቅሞ እንደ ሴቶቹ ጥግል ያዘኝ። ኧረ እባክህ በለው። ኧረ አላወቀኝም አይደለም እግር ኳስ ነው። ማንን ያዳምጣል? ማንን ያዳምጣል እንዴ? ሊቨርፑል ቀንደኛ ደጋፊ ናት ዲቤክ። እስቲ ምን እንደሚል ሪፕሌይ ካደረገበታል ያደረገበት አይ ዲቤክ በነገራችን ላይ በዛኛው ኮንተንቷ ተመቸኝ በጣም በዛኛው እኔ ተመቸኝ። በዛኛው ስለ ቺኮሎጂ ምናምን ስተነተናው ይደላኝ ቺኮሎጂ ወይኔ ጉዴ። እሺ አሁንም ሮስት ነው። እሺ ቀጣዩ ደግሞ ምንድነው በህይወት የምጣለው ነገር? ጎስ ምን ይጣላል? አርሴናል ማንቸስተር እንዳትል። አይ ማንቸስተር ነው ብዙ ጊዜ የማንቸስተር ደጋፊ ነው የምጣለው። በቃ በህይወት የምጣል ወንድሜንም ጨምሮ ማለት እንዴት እንደሚጠሉኝ እንዴት እንደሚያስጠላኝ ጨካኝ ስለሆነ እኮ ነው የምጠላቸው። ጨካኝ ስለሆነ አሁን የጆቫኒ ስታየው ማለት የዋህ ይመስላል። አረመኔ የማንቸስተር ደጋፊ ሆኖ የዋህ የለም። በግልጽ ነው የምነግርህ የባርሌ የአርሰናል ደጋፊ ብዙ ስቃይ ያለው አይ ነው ሪል ላይፍ ላይ እኮ ምርጥ ሰው እንደውም ብዙ ሰው መስክሮልሃል። ልክ ማሊያውን ሲጀመር ማኑ ቀይ ሰይጣን የሚደግፍ ቡድን እኮ የሰይጣን ደጋፊዎች ናቸው። እናንተ ማይተኩስ መድፍ ይዛችሁ የለ እንዴ? ቢያንስ እኛ መድፍ ነው ገባር እንዋጋለን ምናምን ነው ገባሽ አይደል? ማይተኩሰው ተኮስኩልህ አይደል? በሜዳ መጥቼ በሜዳሽ እኮ ተኮስኩ። እዚህ ዳትጣል ይመቻችሁ። የማንዳ ቁርጥ ቤት በጣም ያበደ ታይም አሳልፈናል። በጣም በልተናል፣ ጠጥተናል፣ ቡና ጠጥተናል፣ ነቃ ብለናል። እነሱም ያው እነ ጆቫኒም ናቲም ከሐዋሳ እንደመጡ ሆዳቸውን ሞልተዋል። ያበደ ነው። ማዕድን ሚኒስቴር አለፍ እንዳላችሁ በግራ በኩል መብራቱ ጋር እዛ ጋር ታገኙናላችሁ። በጣም ያበደ ታይም ነበረ። ጎስት ፈዘሻል። ምንድን አይ ልጆቹ ያድጋሉ እኮ ነው። ምግቡን ፕሮሰስ እያደረኩ ነው። ላበላው እኔ አበደ ነው። ሰብስክራይብ አድርጉ በላቸው። ለጎስትም ቮት አድርጉለት። ለአብዩኤልም እንደዛው። ለሁለቱ አንዱ ነው የሚያሸንፍ። ኦኬ ቮት መጥቷል። ኮንቴንት ክሪኤተር እኔ ብቻ ነኝ እና ጂኦቫኒ እና ናት እናቴ ነው የምልህ። ጉምቦ አይነቱኬ